ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ተመልካቾቼ እንደምን ቆያችሁ? እንግዲህ ቶሎ እየመጣሁላችሁ ነው። እስኪ ቪዲዮ ቀየር ላድርግላችሁ፣ ገጠር እንዳይሰለቻችሁ ማለት ነው እንጂ ነፍ ቪዲዮ ነው ያለው። በቃ የርኩበትን ሁሉ ነው የቀረስኩትና ዛሬ ደግሞ ድሬን ነው የማሳያችሁ። ልጆች ትልቋ ልጅ ቁርአን እየሄደች ትንሿም እሄድ ያለው ብላ አብራ ተነስታ፣ በሰዓቱ ላይ ዝናብ ነበረ። ጉም ምናምን እንደሚታያችሁ ይታያችኋል ብዬ አስባለሁ። ጉም ምናምን አለና በዚህ ብርድ እሄድ ያለው ብላ ከእህቷ ጋር እምቢ አለችና እስኪ ስባልቱን ፈራሁኝ። እየተጓተቱ ሲሄዱ ደግሞ ላድርሳቸው ብዬ ስንሄድ ነው ትንሽ ቀረጽረጽ ያደረኩት ስባልቱን። በሰዓቱ ላይ ሰው ምናምን ስላልነበረ ተመቻይ ለመቅረጽ ኮንትሮሉ ምናምን የናፈቃችሁ ማለት ነው ስባልቱ። እንግዲህ ረሂማ ከነኢማ ጋር ቁርአን ሄድ ያለው ብላ ገና ኳፍ በደንብ አልፈታችም። የሚገርማቸውና ብቻ ግን ቁርአን ተነሳና ሩሩሩ ትላለች፣ እየተለማመደች ነው እና ሄድ ያለው ብላ ስታስቸግር ላድርሳቸው ብዬ እየሄድን ነው። ይህንን ቤት በባለፈው ሙዛራ የሚሸጥ ነው ብላ ምናምን ላቀዋይቻለሁ፣ እንዳያመልጣችሁ። በነገራችን ላይ ቆንጆ ቤት ነው። ያው እንደነገረቻችሁ በጁንታው ኮርኒሱ ምናምን ወድሟል እንጂ በጣም አሪፍ ቤት ነው። በዛ ላይ እንደነገረቻችሁ ነው፣ እምብርቱ ላይ ነው። በጣም ለገበያ የተመቸ ምቹ የሆነ ቦታ ላይ ነው ያለው። እና እንግዲህ ከመስጊዱ መጋለያ ደርሰናል። እና መስጊዳችን እንደምታዩት ገና ጠዋት ስለሆነ ሰው የለም፣ የኮንቴነሩ ምናምን በተቀረ ትንሽ ረፈድ ብሎ ከሄዳችሁ ማለት ነው አይደለም እንደዚህ መቀረጽ ምናምን ለመራመድ ራሱ እግርና እግር እየተማታ ነው። በጣም ፈሪውን ያለው ማባረፍ ላይ እና ይሄ ኮንትራሩ ትንሽ ረፈድ ካለ በቃ እኔንም ያው ነው የሚመስለኝና ለወርቅ ነው የማየው ሲሄድ። አሁን ግን የለም ሰው ጠዋት ስለሆነ ማለት ነው። በዛ ላይ ትንሽ ብርድ ስለነበረ ቢያንስ 3 ቀን 4 ቀን ይሆናል የነ ቪዲዮ ከተቀረጸ። ሰው አልወጣም ነበር እንደምታዩት፣ ስባልቱ ፋዲ ነበረ። እንግዲህ እየደረስን ነው ከቁርአን መቅሪያቸው ቦታ። የሚገርማችሁ እዛ ስንደርስ ደግሞ እኔ ካልገባሽ ብላ እኔ ልመለስ አይ ብላ አብራ አልተመለሰችም ሚጣ። አይ ረሂማ እኔም አብሬያት የምገባ መስሏት ነበርና ከዛ እኔ ዞር ስል አይ ሸቱ ብላ ዞር አለች እኔው ጋር ማለት ነው። እና ነኢማን አድርሰናት በዛው ትንሽ ቪዲዮ ቀረርጠን እዚህ ከደረስን ብለን ይሄንን ሰፈር መጥቼበት አላቅም ነበርና ቀራረጽን ማለት ነው ይሄንን ሰፈር። ይሄ ቤት የሚታየን ፊት ለፊቱ የእህቴ ልጅ ያዳድዋ ቤት ነው። ቆንጆ ቤት ነው፣ ቦታም አለው ማሻአላህ። እና በዚህ ሰፈር መተን አናውቅም ነበረ። ያው እንግዲህ ረሂማ ቁርአን ሊሄድ ማለቷ ያው መጥቼ ቀረጽኩት። እዚህ ጋር ደግሞ የአረቦቹን የግቢ መዝጊያ የመሰለ መዝጊያ አለ። የሀብታም ሰፈር ነው። ያው ዙሪያውን እንኳን አልተሸመጠጠም፣ ግን መዝጊያው አሪፍ ነው። እና እንደምታዩት ብዙ ሰው በቃ በቆርቆሮ ቤቱን ውጥርጥር አድርጓል። ማሻአላህ እቺን ቤት በጣም አሪፍ ናት። እንዳለ ሰፈር በቃ አጉሉ አታዩም። በቆርቆሮ በዚንጎ ታጥሯል። ማሻአላህ ቆንጆ ነው አቻለሁ። እና ሀባይብ እንግዲህ ሚጣ አድርሰናት ተመለስን እህቷን
እኔ አልገባም ስላት ተመለሰች አብራኝ። እዚህ ጋር ደግሞ የባስ እንትን አለ። ምንድነው? እስኪ አብረን ጽሁፉን እኔ ራሱ ቪዲዮውን አሁን ነው እያስተዋልኩት ያለሁት። ማለት ኮንቲሮማን የቀረጽኩ ነበር መሰለኝ እንጂ እዚህ ባስ የባስ ፎቶ መለጠፉን አላስተዋልኩትም ነበረ። እንደምታዩት አስፋልቱ ፋዲ ነው። ይህን ቤት ያው ቅድም ብያችኋለሁ። ሙዛራ ያሳየቻችሁ ቤት እንዳያመልጣችሁ። እውነት ቤት የለሽጥና ጨማምሬ ልግዛው እንደ እያልኩኝ ነው። በጣም ቆንጆ ቤት ነው። እንግዲህ ወደ ቤት ተመለስኩኝ ነው። እዚህ ደግሞ ወደ ምንድነው ወደ መንግስቱ ሐኪም ቤት መሄጃ ትንሽ መንገዱ አላሳያችሁ። እንደምታዩት ጉም ነው። በቃ ሰው አልወጣም፣ በርዶት ሁሉም ስተር ብለዋል። የሚጣውጣታይ ነው። እኔ እንግዲህ ላትሄድ ነገር ማለት ነው። ከቁርአን ቤት ሲንጫጩባት ፈርታ ነው መሰለኝ። ማሻአላህ ውስጡ ሞልቶ አራት ክላስ ውስጡ ሞልቶ ውጭ ድረስ ነው ሳሊን ምናምን አንጠፍ የተቀመጡት። ማሻአላህ አሁን ሰዓት ሁሉም ልጁን እያስተማረ ነው። በጣም ደስ የሚል ጊዜ ነው እውነት ለመናገር። እና ከቤት እየደረስኩኝ ነው። እኔም እንግዲህ የሚጣማ አብራኝ ተመልሳለች። እና ይሄ ቤት ደግሞ ፊት ለፊታችን ያለው ከኔ ጎረቤት ያለው ማሻአላህ እንዴት የሚያምር መሰላችሁ። አሁን የመጣው አሰራር እንደዚህ ነው። በቃ ይሄ ዙሪያውን ከፈፍ ምንድነው ተዛነብ የሌለው ይታያችኋል። እሱ ምንድነው እንደዚህ ዶባ የሆነው ስላቸው። ይሄማ አሁን ሲገረፍ ታያዋለሽ። ውስጥ ዙሪያዋን በምንድነው በቡልኬት ተቀመቀማለች አሉ። ከዛም በኋላ خلاص እንትን ነው ቡልኬት ነው የሚመስለው ሙሉውን። እና ይሄ እንዲያለ መስታወት ከፍቶ መስታወት ነው የሚገጠመው። እንጨቱ ደግሞ በቡልኬት አራማዘን ሆኖ ይሰራል አሉ። ብቻ ሲጨርስ ደግሞ የሚያሳያችሁናል ኢንሻአላህ። በጣም ቆንጆ ቤት ነው። እንደዚህ አድርጋችሁ አሰሩ። እናንተም አሁን የመጣው አሰራር እንደዚህ ሆኖ አላችኋለሁ። እንግዲህ በስተመጨረሻ ቤት ደርሻለሁኝ። የሚጣገር ዞር ዞር ብዬ ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም።